ዘመናዊው ባርነት በደስታ ወይም በጊዜያዊ እርካታ ላይ ያለ ጥገኝነት የግል ድክመት ብቻ አይደለም። ይህ የማህበረሰብ ምህንድስና ሶሻል ኢንጂነሪንግ ውጤት ነው። አንተ እየመረጥክ ቢመስልህም እውነታው ግን አልፈልግም ለማለት ባለመቻልህ በሚጠቀሙ ስርዓቶች እየተቀረጽክ ነው። ለስሜታዊ ፍላጎቶች ስታድር የሚሰማህ የነጻነት ስሜት አንተን ወጥመድ ውስጥ ከቶ ያሰረህ ቅዠት ነው። ይህ ቪዲዮ ነፃ ሊያወጣህ ቃል አይገባም። ይልቁንም ለምን ታስረህ እንደቀረህና በእያንዳንዱ ውሳኔህ የምትሰራው ሰንሰለት ዋጋ ምን ያህል እንደሆነ ያሳያል። የምትቆጣጠረው የሚመስልህ ደስታ በእውነቱ አንተን የሚቆጣጠርህ መሳሪያ ነው። በአእምሮህ ውስጥ በነፃነትና በጊዜያዊ እርካታ መካከል አደገኛ የሆነ ውዥንብር አለ። ፍላጎቶችህን ወዲያውኑ ስታረካ ነፃ የወጣህ ይመስላል። ይህ አመለካከት ግን የተቀነባበረ ውሸት ነው። ለቀላል ደስታ እጅ ስትሰጥ ስልጣንህን እየተጠቀምክ አይደለም። የውሳኔዎችህን ኃላፊነት ለባዮሎጂያዊ ስሜት አሳልፈህ እየሰጠህ ነው። ነፃ ፍቃድ ልክ እንደ ጡንቻ ነው። እጅ በሰጠህ ቁጥር ይመነምናል፣ በተቃወምክ ቁጥር ደግሞ ይጠነክራል። ለስሜታዊ ግፊት በተንበረከክ ቁጥር የተገዥነትን ሰንሰለት ታጠብቃለህ። የራስህን ዕድል በራስህ የመወሰን አቅምህን ደግሞ ታዳክማለህ። ስሜታዊ ግፊትን ስትቋቋም ራስን ለመግዛትና ለማቀድ የሚረዱ የአእምሮ ክፍሎችን ታነቃቃለህ። እጅ ስትሰጥ ግን ከወደፊት ማንነትህ ይልቅ የአሁን ደስታ ይበልጣል የሚለውን ልማድ ታጠናክራለህ። ሐዋርያው ቅዱስ ጳውሎስ የማደርገውን አላውቅም፣ የምጠላውን ያን አደርጋለሁና፣ ዳሩ ግን የምወደውን እርሱን አላደርገውም፣ በውስጤ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና፣ ፍቃድ አለኝና መልካሙን ግን ማድረግ የለኝም ብሏል። ፍላጎቶችህ እንደምታስበው ነፃ አይደሉም። ያንተ በሚመስሉ ነገር ግን በድግግሞሽና በማጠናከሪያ በውስጥህ በተጫኑ ፍላጎቶች የተወሰነ ነው። ውጤቱም አስከፊ ነው። ይህ እንዲሁ ልትተወው የምትችለው ልማድ ብቻ አይደለም፣ ትክክለኛ ምርጫዎችን የማድረግ አቅምህን የሚለውጥ ነው። ጉልበትህን ለደስታ አሳልፈህ ስትሰጥ በሕይወትህ ውስጥ ያለን የመወሰን ስልጣን ታጣለህ። ለውጫዊ ክስተቶች ስሜታዊ ምላሽ ብቻ ወደሚሰጥ ቦዘኔነት ትቀየራለህ። አእምሮህ በቋሚ ድግግሞሽ ምክንያት ማንኛውንም መከራ እንደ ምክንያት በመጠቀም ወደ ስጋዊ ደስታ መሸሽ ይጀምራል። ችግሩን አትጋፈጠውም፣ ትሸሻለህ። በሸሸህ ቁጥር ደግሞ የአእምሮ ነፃነትህን እንጥፍጣፊ ታጣለህ። የስርዓቱ ብልሃት ያለው በረቀቀ ስውርነቱ ላይ ነው። አንድ አይነት ደስታ ብቻ ያቀርብልህም፣ ብዙ አማራጮችን፣ ብዙ መንገዶችን ያቀርብልሃል። የትኛውን ደስታ መጠቀም እንዳለበት ትመርጣለህ። ይህ የምርጫ ቅዠት ፍጹም የሆነ እስር ቤት ነው። እስር ቤቱ ውስጥ ሆነህ ነፃነት ይሰማሃል። አማራጮችን እየመረጥክ ይመስልሃል፣ ነገር ግን ሁሉም አማራጮች ወደ አንድ ቦታ ይወስዷል። እሱም ራስን የመምራት አቅምን ማጣት ነው። እያንዳንዱ እጅ መስጠት የጥገኝነትን መሰረት ያጠብቀዋል። በዚህ ሂደት ውስጥ ተዋረዳለህ። ቀላል ደስታ የመቋቋም አቅምህን ይጎዳዋል። ከስቃይ፣ ከትዕግስትና ከእውነተኛ ራዕይ ጋር ያለህን ግንኙነት ያበላሸዋል። ለወደፊት ሽልማት ሲባል የአሁኑን መስዋዕትነት የሚጠይቁ ፕሮጀክቶችን የማስቀጠል አቅም ታጣለህ። ከጠንካራ ስራ የሚገኘውን ጥልቅ እርካታ ማጣጣም ያቅታል። ቀላል ደስታ ትርጉም ወዳለው ጥልቅ ደስታ ለመድረስ የሚያስችለውን የውስጥ መዋቅር ይሸረሽረዋል። ነፃነትን አታገኝም። ከዲሲፕሊን ማዶ የሚገኘውን እውነተኛ ደስታ የማግኘት እድልን ታጣለህ። አደጋ ላይ ያለው ነገር የግል ሉዓላዊነትን፣ እሱም ለስሜታዊ ግፊት አልፈልግም፣ ለዓላማ ደግሞ እሺ የማለት ችሎታ ነው። እውነተኛ ጥንካሬ የሚገኘው ችግርን ተጋፍጠህ በጽናት ስትቆም ብቻ ነው። እያንዳንዱ ለስሜት ማደር የዚያ ሉዓላዊነት ትንሽ ሞት ነው። እንደ ማንኛውም ሞት እስክትነቃና ሕይወትህን እየመራ ያለው አንተ ሳትሆን የፈቀድክላቸው ስሜቶች መሆናቸውን እስክትረዳ ድረስ አይታወቅም። ማንም ሊናገረው የማይችለው እውነት ይህ ነው። በደስታ ላይ ያለህ ጥገኝነት በአጋጣሚ የተፈጠረ አይደለም። ደስታ ሰጪ ነገሮች በሞሉበትና በባህሪ ምህንድስና ቢሄቪየራል ኢንጂነሪንግ በታቀደ ዘመን ላይ ተገኝተሃል። ከአንተ ትኩረት ብዙ ትርፍ የሚያገኙት ስርዓቶች ያንተን ጥንታዊ ፍላጎቶች እንዴት መቀስቀስ እንዳለባቸው
ጠንቅቀው የሚያውቁ መሆናቸው በአጋጣሚ አይደለም። ይህ ሁሉ ሆን ተብሎ የተነደፈ ነው። በቅጽበታዊ ደስታ የተጠለፈ ሰው ስርዓቶችን አይጠይቅም፣ የኃይል መዋቅሮችን አይመረምርም፣ አካባቢውን ማን እንደከበበው ወይም ማን እየቀረጸው እንደሆነ ለማሰብ አእምሯዊ ጉልበቱን አያጠፋም። አእምሮ ሙሉ በሙሉ በሚቀጥለው እርካታ ፍለጋ በሌለበት ጊዜ በሚፈጠር ጭንቀትና በስሜት ማስታገሻዎች ተይዟል። እንዲህ አይነቱ ሰው ለማንኛውም የኃይል መዋቅር ምቹ ግብዓት ነው። ሱሶቹን ለማስተናገድ ገንዘብ ስለሚያስፈልገው ይሰራል። የመጠየቅ ጉልበቱ በግዴታ ፍላጎቶች ስለተበላ ይታዘዛል። ትክክለኛ ጥያቄዎችን ለመጠየቅ የሚያስችል የግንዛቤ አቅም ስለሌለው አይጠይቅም። አእምሮህ በሚበሉት ፍላጎቶች ቁጥጥር ስር ሲውል ግራ ትጋባለህ። ይህ የሚሆነው በአእምሮ ስለተታለልክ ሳይሆን የግንዛቤ አቅም ስለተጠለፈ ነው። ጉልበትህ በምትሰራውና በምትመኘው መካከል ስለተከፈለ በግልጽ ማሰብ አትችልም። ዘመናዊው የባህሪ ምህንድስና አንድ መሰረታዊ ነገር ተረድቷል። ደስታ እስካሁን ከተገኙት የመቆጣጠሪያ መሳሪያዎች ሁሉ የበለጠ ውጤታማ ነው። ከፍርሃትና ከጉልበት በላይ ውጤታማ ነው። ምክንያቱም ፍርሃትና ጉልበት ተቃውሞን ይፈጥራሉ። እየተቆጣጠሩህ እንደሆነ ንቃተ ህሊናህ ይረዳል። ደስታ ግን በተቃራኒው ምስጋናን ይፈጥራል። ደስታ የሚሰጥህን ነገር አትጠላውም፣ ታቅፈዋለህ፣ ትከላከልለታለህ። ሰንሰለቶችህ አስደሳች ስሜት ስለሚሰጡ በፍቅር ወድቀህ የራስህ እስረኛ ትሆናለህ። ልክ እንደ እጽ የአእምሮ ክፍሎችን የሚያነቃቁ ስልቶችን መጠቀም ነው። ሂደቱ ግልጽ ነው። ደስታ ይሰማሃል፣ አእምሮህ ግን ምንጩን ይመዘግባል። በብዛት ትመለሳለህ፣ ፍላጎትህ ይጨምራል፣ ከፍተኛ መጠን ትፈልጋለህ፣ ከዚያም ሙሉ በሙሉ ጥገኛ ትሆናለህ። ይህ የጎንዮሽ ጉዳት አይደለም፣ የቢዝነሱ መሰረታዊ መዋቅር ነው። በዚህ ዑደት ውስጥ ስትጠለፍ ትኩረትህ ይከፋፈላል። ጉልበትህ ለመጠየቅ አይውልም። ትኩረትህ በዙሪያህ ያሉትን መዋቅሮች ለመታዘብ አይሆንም። የማሰብ አቅምህ ማን እንደሆንክና ማን መሆን እንደምትችል በጥልቀት ለማሰብ አይውልም። ሁሉም ወደሚቀጥለው ማነቃቂያ፣ ወደሚቀጥለው ዶዝ ይሄዳል። እንዲህ አይነቱ ህዝብ በቀላሉ የሚገዛ ነው። አያሴርም፣ አይደራጅም፣ አይፈታተንም። ምክንያቱም ጉልበቱ ሙሉ በሙሉ ወደ ውስጥ ወደ ራሱ ግፊቶች ፈሷል። እዚህ ጋር አንድ አደገኛ ጥቅም አለ። ሁሉም ሰው በደስታ ሱስ ሲጠመድ ለእውነተኛ ሀብቶች የሚደረገው ውድድር ይቀንሳል። ይህንን የስርዓት አርኪቴክቸር ተረድተው ለመግባት ፈቃደኛ ያልሆኑ ጥቂት ዲሲፕሊን ያላቸው ሰዎች ትኩረታቸውን ወደሚያስፈልጉ ዘርፎች ይመራሉ። አብዛኛው ሰው በርካሽ እርካታዎች ሲዝናና፣ ስልታዊ የሆኑ ጥቂቶች የኃይል መዋቅሮችን ይገነባሉ። በደስታ ላይ ጥገኛ መሆን፣ ይህም ማነቃቂያዎችን በሚቃወሙትና እጅ በሚሰጡት መካከል ትልቅ የኃይል ልዩነት ይፈጥራል። እውነታ ምቹ አይደለችም፣ ጠንካራ ናት። ከችግር ከውስንነትና ከሞት ጋር የማያቋርጥ ትግል ትጠይቃለች። ሕይወቱን በሙሉ በሰው ሰራሽ ደስታ ያደነዘዘ ሰው ይህንን እውነታ ለመጋፈጥ ብቁ አይሆንም። ይህ የልማድ ጉዳይ ሳይሆን የመሰረታዊ ስነልቦናዊ መዋቅር መመንመን ነው። ያለማቋረጥ ደስታን ስትመገብ የዶፓሚን ስርዓትህ ይለማመዳል። አእምሮህ የእርካታ መለኪያውን ያስተካክላል። ድሮ ልዩ የነበረው ነገር ተራ ይሆናል። አስደሳች የነበረው አሰልቺ ይሆናል። ይህ የማይቀየር ባዮሎጂያዊ እውነታ ነው። የጎንዮሽ ጉዳትም አለው። ለከፍተኛና ጠንካራ ደስታዎች ስትላመድ ከፍተኛ ማነቃቂያ በሌላቸው ነገሮች እርካታ የማግኘት አቅምህን ታጣለህ። ረቂቅ ነገሮችን የማድነቅ የመረጋጋትና ባዶነትን ያለማነቃቂያ የመቋቋም አቅምህን ታጣለህ። ሰው ከማንኛውም እንስሳ በላይ ስቃይን መቻል ይችላል። ምክንያቱም የወደፊቱን ማሰብና ያሁኑን ከሰፊ እይታ አንጻር ማየት ይችላል። ነገር ግን በቋሚ ደስታ የደነዘዘ ሰው ይህንን ማድረግ አይችልም።
የሚኖረው ቀጣይነት ባለው የአሁን ጊዜ ውስጥ ነው። የወደፊት እይታ የለውም፣ ምክንያቱም ጉልበቱ ወደ አሁኑ ፍላጎቶች ፈሷል። ችግር ሲገጥመው፣ ውድቅ ሲደረግ ወይም ሲወድቅ ነገሮችን በሰፊው ማየት አይችልም። የሚሰማው የቅጽበት ህመሙን ብቻ ነው። ውጤቱም ስነልቦናዊ ድክመት ነው። ለብስጭት ያለህ የመቋቋም አቅም ይቀንሳል። ማንኛውም መከራ የማይቻል ይመስላል። በእርግጥ የማይቻል ሆኖ ሳይሆን አእምሮህ ምቾት ማጣትን በማንኛውም ዋጋ እንዲሸሽ ስለሰለጠነ ነው። ፍላጎቱ እየተሟላለት ጊዜው በአስደሳች ነገሮች እየተሟላ ያደገ ወጣት የህይወትን እውነተኛ ጥያቄዎች ለመመለስ ብቁ ያልሆነ ወጣት ይሆናል። ስራ ሲያጣ፣ ውድቅ ሲደረግ ወይም ሲከስር ይፈርሳል። ምቾት በማይኖርበት ጊዜ በባዶነት ውስጥ የመቆየትና ችግሩ እስኪቀየር ወይም እሱ እስኪለወጥ ድረስ የመታገስ ድፍረት ያስፈልጋል። ይህንን ያልተማረ ሰው ስነልቦናዊ ጥንካሬ የለውም። የሚሰራው ሲመቸውና ሲነቃቃ ብቻ ነው። ህይወት ደግሞ ሁልጊዜ ምቾትን ስለማትሰጥ አብዛኛውን ጊዜውን በብስጭት ያሳልፋል። ብዙዎች ደስታ ጥንካሬን ይሰጣል የሚል ቅዠት አላቸው። እውነታው ግን ተቃራኒውን ይሰጣል ነው። ድንዙዝነትን፣ ልልነትንና ማንነትህ እየተበላሸ ሳለ የደህንነት ቅዠትን ይሰጣል። እውነተኛ ጥንካሬ የሚመጣው መከራን ሳትሸሽ በመጋፈጥ ነው። እናም በዚህ ሂደት ውስጥ አንድ በጣም አደገኛ ነገር አለ። ከተፈጥሮ ጋር መጣላት። እሱም ችግርን የመጥላት፣ ለእውነተኛ የመንፈሳዊ ምግብ የመጓጓትና ወደ ከባድ ነገር ግን ትርጉም ወዳለው ነገር የመሄድ ተፈጥሯዊ ስሜት መጥፋት ነው። በደስታ ስትደነዝዝ እነዚህን ስሜቶች አታውቃቸውም፣ ግን ይመነምናሉ። ያለ እነሱ ደስታን ለሚሰጥህ ለማንኛውም ስርዓት ቀላል ሰለባ ትሆናለህ። በምላሹ ነፃነትህን፣ ጉልበትህን፣ ጊዜህንና ህይወትህን ትሰጣለህ። አንድ ጨካኝ ምጸት አለ። የምትጠላውን ህይወት መኖር የቀጠልከው እድል ወይም አቅም ስላጣ ሳይሆን የተለየ ነገር ለማድረግ የሚያስችል ዲሲፕሊን ስለሌለህ ነው። የዚህ መንስኤ ደግሞ ሁልጊዜም ማለት ይቻላል ደስታን ለሌላ ጊዜ ማስተላለፍ አለመቻልህ ነው። ዛሬ ለቀላል ስሜት አልፈልግም ብለህ ለነገው ትርጉም ያለው ነገር መዘጋጀት ያቅታል። ለመለወጥ ምን ማድረግ እንዳለብህ ታውቃለህ። ማጥናት፣ መስራት፣ ስፖርት መስራት ወይም መፍጠር እንዳለብህ ታውቃለህ። መንገዱን ታውቀዋለህ። ነገር ግን ለመተግበር ጊዜው ሲደርስ የመጀመሪያው እርምጃ ሲከብድህና የጥረቱ ህመም ሲሰማህ ወደ ቀላል ደስታ ትሸሻለህ። ቪዲዮዎችን ትከፍታለህ። በማህበራዊ ሚዲያ ላይ ተቀባይነትን ትፈልጋለህ። የትኛውንም እርካታ ትፈልጋለህ። ከእርካታው በኋላ ጸጸት ይሰማሃል። ደስ የማይል ስሜት እንደገና ለማደንዘዝ ደስታን እንድትፈልግ ይገፋፋል። በአይን ጥቅሻ ቀናት ወደ ሳምንታት፣ ሳምንታት ወደ ወራት፣ ወራት ወደ ዓመታት ይቀየራሉ። አንተም በነበርክበት ትረግጣለህ። ጨካኙ እውነት ይህ ነው። አንተ አልተጠለፍክም፣ ለመጠለፍ ግን ፈልገሃል። ይህ ከባድ ትችት ሊመስል ይችላል፣ ነገር ግን ልትረዳው የምትችለው ነፃ አውጪ እውነት ነው። አንድ ሰው አስሮ ከሆነ ተጠቂ ነህ። ለመታሰር የመረጥከው አንተ ከሆንክ ግን ነፃ ነህ። የመረጥከው እስር ቤቱን ብቻ ነው። ይህንን እውነት እስካልተቀበልክ ድረስ፣ ሁኔታዎችን ወይም እድልን እስካማረርክ ድረስ ታስረህ ትቀራለህ። ነፃነት የሚጀምረው ምርጫው በእጅህ መሆኑን ስትረዳ ነው። የመሻሻል ፍላጎት አለህ፣ ነገር ግን ከቅጽበታዊ ደስታ በላይ የሚጠነክር ግልጽ የማንነት ራዕይ የለህም። የወደፊት ራዕይህ ግልጽና ጥልቅ እስካልሆነ ድረስ የዛሬ ደስታ ሁልጊዜ ያሸንፋል፣ ምክንያቱም ተጨባጭ ነው፣ አሁን አለ። የወደፊት ራዕይ ግን ረቂቅና እርግጠኛ ያልሆነ ነው፣ የአሁኑን መስዋዕትነት ይጠይቃል። ስለዚህ እርግጠኛ ወደ ሆነው ታደላለህ።
የምታደርገው የለውጥ ሙከራ ከራስህ የማንነት ምስል ለውጥ ካልጀመረ ለመውደቅ የተቃረበ ነው። ግቦችን ማውጣት ትችላለህ፣ ነገር ግን መሆን ከምትፈልገው ማንነት ጋር ጥልቅ ትስስር ከሌለህ ወደ ደስታ ትመለሳለህ። የምትጠላት ህይወት ዕጣ ፋንታ አይደለችም፣ የመገብካት ውጤት ናት። ለቅጽበታዊ ደስታ ያደረካቸው በሺዎች የሚቆጠሩ ትናንሽ ምርጫዎች ውጤት ናት። ለውጥ ከውጭ እንደማይመጣ ራስህን መሆን ከደስታ እንዲበልጥ እስክትወስን ድረስ ይህንን ህይወት ትደጋግማለህ። በዘመናዊው ዓለም ውስጥ በስውር የሚሰራ ስልት አለ። እንደ ሳንሱር ግልጽ አይደለም። እሱም ያልተገደበ የመዘናጋት ነፃነት ነው። በትርፍ ጊዜህ የፈለግከውን ለማድረግ ነፃ ነህ። ነገር ግን ትርፍ ጊዜህ ትኩረትህን ለመበተንና ጉልበትህን ወደ ውስጥ ወደ ፍላጎቶችህና ጭንቀቶችህ ለመምራት በተዘጋጁ ማነቃቂያዎች ተይዟል። የትኛውን ፊልም እንደምታይ ስታስብ የስልጣን መዋቅሮችን አታስብም። ስራህ እንዴት እየመራህ እንደሆነ አትጠይቅም። ፈዝሃል። አስቂኙ ነገር ይህ ማደንዘዣ በስምምነት የሚደረግ መሆኑ ነው። ለደስታዎች ገንዘብ ስለሚያስፈልግህ ትሰራለህ። ብዙ ደስታ ስለፈለግ ብዙ ትሰራለህ። ትርጉም በሌለው ስራ ላይ ብዙ ሰዓት ታጠፋለህ። በዚህ መሃል የጊዜ ባለቤት ሀብት ያከማቻል። ስራህ የሚያጠምድህን ስርዓት ፋይናንስ ያደርጋል። የትኛውን መዝናኛ እንደምትወስድ የመምረጥ መብት ስላለ ነፃ ይሆንክ የሚመስልህ ባሪያ ነህ። አንተ በምስሉ ውስጥ በሚታይህ ዓለም ቅዠት ውስጥ ትኖራለህ። ነገር ግን ከስር እሴትህን የሚመዘብረውን ፍላጎት ትዘነጋለህ። የመዝናኛ ምርጫዎችን ስታይ የባህሪ ምህንድስናውን ማየት ነበረብህ። የፍጆታ ነፃነትን ስታይ የመቆጣጠሪያ አርኪቴክቸሩን ማየት ነበረብህ። የዚህ የትኩረት መበታተን ውጤት ለዘመናዊ ህይወት ልዩ የሆነ ደስታ ማጣት ነው። የምትሰቃየው ዳቦ ወይም መጠለያ በማጣት አይደለም፣ ትርጉም በማጣት ነው። ህይወትህን እያባከንክ እንደሆነ በሚሰማ ስሜትና ልትኖርባት የምትችላትን ትክክለኛ ህይወት ወደ ኋላ በማሸጋገርህ ነው። ይህ ደስታ ማጣት እንደገና ብዙ ደስታን፣ ብዙ መዝናኛንና ብዙ ፍጆታን እንድትፈልግ ያደርግሃል። የተጠለፈው ትኩረትህ ብቻ አይደለም፣ ለራስህ የማሰብ አቅምህም ነው። የመጠየቅ ችሎታህ ነው። እውነታን የማየት አቅምህ ነው የተጠለፈው። አእምሮህ በምኞትና በጭንቀት ሲሞላ ለትችታዊ አስተሳሰብ ቦታ አይኖረው። ማሰብ አትችልም፣ ምክንያቱም ቆም ማለት አትችልም። ሁልጊዜ እንቅስቃሴ ላይ ነህ። አንድ በጣም የሚረብሽ ነገር አለ። በተለየ ሁኔታ ደስተኛ አይደለም። በትክክል እየተሰቃየህ አይደለም፣ ነገር ግን ልታብራራው የማትችለው ባዶነት ይሰማሃል። ደስተኛ የሚያደርጉ ነገሮች አሉ፣ ግን መሰረታዊ ነገር ጎሏል። ዓላማ ጎሏል። ትክክለኛነት ወይም አውተንቲሲቲ ጎሏል። ማንም ጮክ ብሎ ሊናገረው የማይፈልገው በሰዎች መካከል ያለ ልዩነት አለ። የሀብት ወይም የዘር ልዩነት አይደለም። ፍላጎቶቻቸውን በሚቆጣጠሩና በፍላጎቶቻቸው በሚዘወሩ ሰዎች መካከል ያለው ልዩነት ነው። ይህ ልዩነት ማን እንደሚያዝና ማን እንደሚታዘዝ ይወስናል። ለራሱ ፍላጎት አይ እምቢ ማለት የሚችል ሰው ከማንኛውም ኢኮኖሚያዊ ወይም ወታደራዊ ኃይል በላይ የሆነ ጥንካሬ አለው። በራሱ ላይ ሉዓላዊነት አለው። በፍላጎቱ ላይ ባሪያ የሆነ ሰው ግን ማንም ቁልፉን እስኪነካ የሚጠብቅ ማሽን ነው። የሰው ልጆችን ፍላጎትና ስነ ልቦና የተረዳ ሰው ያለ ጉልበት ሊገዛ ይችላል። በምኞት የሚደረግ አገዛዝ ፍጹም አገዛዝ ነው፣ ምክንያቱም አይታይም። እንድትመኝ ተደርጎ በውስጥህ እንደተጫነብህ ሳትረዳ የምትፈልገውን እያደረክ ይመስልሃል። ወይም ሰዎች አንተ የምትፈልገውን እየሰሩ እነሱ ግን የራሳቸውን ፍላጎት እየፈጸሙ እንደሆነ እንዲያስቡ ማዘጋጀት ማለት ነው። ማንም እንድትሰራ፣ እንድትገናኝ ወይም እንዳታስብ አያስገድድህም። የፍጆታ ፍላጎትህ
እንድትሰራ ያስገድድሃል። የማረጋገጫ ፍላጎትህ እንድትገናኝ ያደርግሃል። የመዝናናት ፍላጎትህ የማሰቢያ ቦታህን ይተካል። በጀርባ እኮ ፍላጎቶች እንዴት እንደሚሰሩ ለማጥናት በቢሊዮን የሚቆጠር ገንዘብ ፈሰስ ተደርጓል። እዚህ ደግሞ አንተ በጭራሽ ሰርተህበት የማታውቀው የሟሸሸ ነፃ ፍቃድ ነው ያለ። ጥላትህ ሁሉንም እንቅስቃሴህን በሚያውቅበት ሁኔታ አንተ ግን ጦርነት ውስጥ እንደሆንክ እንኳን በማታውቅበት ሜዳ ውስጥ ነህ። ፍላጎቱን የሚገዛ ሰው ፍላጎታቸውን የማይገዙትን ይነዳል። ይህ የተፈጥሮ ሕግ ነው። ለቀላል ደስታ እምቢ የሚል ሰው መገንባት ይችላል፣ መጠበቅ ይችላል። ለወደፊት ሽልማት ዛሬ መከራን መቀበል ይችላል። ለፍላጎቱ የሚገዛ ሰው ግን የሚገመት ነው። ምን እንደሚያደርግ ማወቅ ይቻላል። እሴቶቹ ከስሜቱ ጋር ሲጋጩ ሁልጊዜ ስሜቱን እንደሚመርጥ ታውቃለህ። እሱ የሚፈልገውን በማቅረብ ልትመራው ትችላለህ። አብዛኛው ሰው ለራሱ እምቢ ማለትን ስላልተማረ ይህንኑ ያደርጋል። የመጨረሻው እውነት ይህ ነው። ደስታ ነፃነት አይደለም። እስካሁን ከተፈጠሩት ሁሉ እጅግ የተራቀቀ የመቆጣጠሪያ መሳሪያ ነው። የትኛውን ደስታ እንድትጠቀም መምረጥ ስለቻል ነፃ ነኝ ብለህ ታስባለህ። ግን ይህ ነፃነት ቅዠት ነው። ለእስረኛ የትኛውን ክፍል እንደሚመርጥ እንደመስጠት ነው። ምርጫው እውነት ነው፣ ግን እስሩም እውነት ነው። የፍላጎቶች እርካታ የነፃነት ትርጉም ነው ብለህ እስካመንክ ድረስ ለሚነዱህ ስርዓቶች ባሪያ ሆነህ ትቀራለህ። ለአንተ ላልሆኑ ፍላጎቶችና ህይወት ባሪያ ትሆናለህ። ከመለያየታችን በፊት በህይወትህ በስንት ዘርፎች ከባድ የሆነውን ከመገንባት ይልቅ ለቀላል ደስታ እጅ እየሰጠህ ነው? ይህ መልእክት ከነካህ ስሜቶችን መግራት እመርጣለሁ ብለህ ለራስህ ቃል ግባ። ነፃነት በራስ ዲሲፕሊን እንደሚጀምር መረዳት ላለበት ሰው ይህንን መረጃ አጋራ። ለአንቂ እይታዎች ሰብስክራይብ አድርግ። መልካም ጊዜ።